ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? የሥራ ጤና፣ ህይወት ሁሉ ሰላም? እኛ ጋር ሁሉ ሰላም እግዚአብሔር ይመስገን፣ በጣም ደህና ነን። ዛሬ ያጠራለች ግጥም ይዤላችሁ ቀርቤያለሁ። የግጥም ርዕስ የመዳም ቅመማ የሚል ነው። ላይክ ሰብስክራይብ እያደረጋችሁ እንድታበረታቱን ስንል በትህትና እንጠይቃለን። ወደ ግጥሙ እሄዳለሁ። ለመዳም ቅመሞች በለጋ እድሜዋ ገና በአፍላነቷ ቤተሰብ ለመርዳት ሳትሆን ከትምህርቷ አልክሳ የወጣች ከእናትና አባቷ ባህርን አቋርጣ የምትኖር ከሰው ቤት የሰው ፊት ገልምጧት በትዕግስት አሳልፋ አንዴ ስትደሰት አንዴ ስትከፋ ገንዘቧን ለቤተሰብ ችግር የምታውል ለድሃ ለታማሚ እንኳቸው የምትል ይህንን በማድረጓ ቅንጣት የማይቆጫት የመዳም ቅመሟ አዛኝ ሩህሩህ ናት። እንዴት እንደሰራሽ ስቃዩን ረስተሽ እድሜና ገንዘብሽን በከንቱ ገብረሽ በራስ በርሽን አትበትኝ። በቃላት ድለላ በፍቅር ተታለሽ እንኳንስ ባዕድ ወንድ በክደት አለንጋ ሰርክ ለሚገርፍሽ ቤተሰብ ስትረጂ መጠን ልክ ይኖርሽ። ጉልበትሽ ደግሞ ገንዘብሽ አልቆ ሀገር ማረፊያ አምሮሻን ገንዘብ ከሌለሽም እንኳን ባዳው ወላጅ ይርቅሻል፣ ይሳለቅብሻል። የረዳሻቸው የሰጠሽ ሁሉ እብድናት ጥርዝናት ነቅላለች ይሉሻል። ስለተከታተላችሁን ከልብ እናመሰግናለን። ሼር ሰብስክራይብ እንድታደርጉን ስንል በትህትና እንጠይቃለን። በያላችሁበት ሰላማችሁ ይብዛልን። መልካም ጊዜ ይሁንላችሁ።